የሙዝ ልማትን በክላስተር ለማልማት ዘጋጀታቸውን የምዕራብ አርማጭሆ ወረዳ መስኖ አልሚ አርሶ አደሮች ተናገሩ። በምዕራብ ጎንደር ዞን ምዕራብ አርማጭሆ ወረዳ ግብርና ጽሕፈት ቤት የገበሬዎች በዓል ተከብሯል። በተከበረው የገበሬዎች በዓልም በአብራጅራ 02 ቀበሌ በ3 አርሶ አደሮች በክላስተር እየለማ ያለ 5.5 ሄክታር መሬት የሙዝ ልማት ተጎብኝቷል። በጉብኝት ፕሮግራሙ የተገኙት የአብራጅራ 01 ቀበሌ ነዋሪ የሆኑት ወይዘሮ አበባ ካሳውና የአብራጅራ 02 ቀበሌ ነዋሪ የሆኑት ቄስ ለውጥ የታደሰ በጎበኙት የሙዝ ልማት ደስተኛ መሆናቸውን ገልጸው በቀጣይ ሙዝን በክላስተር ለማልማት ዝግጁ መሆናቸውን ተናግረዋል። እኔ በጣም ደስተኛ ነኝ። አንዲቷ የመጀመሪያ ዘንድሮ ተጎብኚዋ እኔ ነኝ ብዬ ነበርኩ። እንግዲህ እንደ መድኃኒዓለም ፍቃድ ትንሽ የተወሰነ ያላስተካከልኩት ነገር ቢኖረኝ ነው ወደ ኋላ የተሳውኩትና የከርሞ ደግሞ ያው እንደዚህ ሁኜ ቀርባለሁ የሚል ሐሳብ አለኝ። ያው ሁሉም አስቦታል። የዘር ማጠርም የምንም ነው ትንሽ የነዳጅ እየያዘነ ነው እንጂ ሁላችን አምና ይሄን ጎብኝተን ከርነ ጀምረን ወደዛ ነው ሁሉ ልቡ ተነስቶ ያለ ችሎታና ይሄን ዕውቀት የሚያቀርብልን አጥተን ግን ወደ ኋላ ተንሸራተን ቆይተን አሁን ይሄን ዕውቀት ዞልነ ሲመጣ ግን አዎ ወደዛ እንደገና መግባት አለብን ብለን አሁን ደግሞ ወደዛ እየተሳተፍነ ነው። ተነብት ዓላማ እንግዲህ ሙዝ ልማት ጉብኝት ነው። ግን ለመናገር እኔ ፊሞልች ለመናገር ደግሞ ትንሽ የሚያቀተኝ ነገር አለ። እኔ ሰውዬ እዚህ በቅርብ ጊዜ መጥቶ እኔ ያለው ሲያሳይኛ አያል ጊዜ መስሎ ይዘን ዝም ብለን አታርፋ አሰራ የሚባል ነገር አለ። ባልተሟላ ሁኔታ ነው እንትን ያለ እዚህን ተሞክሮ ይዘን እኔ ከነገ ጀምሬ ይዝችን እንትን መስኖ ጠባብ ነች ለሙዝ ምትሆነውን ቦታ ግን ከነገ ጀምሬ ተዘጋጅቼ እንድቻ አድርጌ ይበለጠ በመጠኗ አስገራሚ ሆና ጥሩ ሆና እንድትጎበኝ ማድረግ እንትን ቃል ገባለሁ የምን ነገር አለኝና እንግዲህ የሁላችን ተሳትፎ ይሄ ነው መሆን የሚገባው ነገር። ሌላው በሙዝ ክላስተር ልማቱ የተሳተፉት የምድረገነት ከተማ አስተዳደር 03 ቀበሌ ነዋሪ የሆኑት አቶ ተሻገር ደምለው በዚህ ጉብኝት በመሳተፋቸው ደስተኛ መሆናቸውን ተናግረው በቀጣይ 3 ሄክታር መሬት ሙዝ ለማልማት ዝግጁ መሆናቸውን ገልጸዋል። የመስኖ ጥቅም አለው። መተዳደር በመስኖ ነው። በአመት እንግዲህ ቢያንስ እናገኛለን 300 ሺህ 400 ሺህ ብናገኝ በአመታው 600 ሺህ እንከስራለን። እንዲያያለን እዚህ ደርሰናል። ግን የሚጠቅመው ነው የሚበዛ። ግን አሁን ይህን ካለማነ ግን 10 አመት ሳንቆይ በ4 አመት በ5 አመት ነጥቀን እናመልጣለን እህልነቱ እያስባለሁ። አሁንና ደስ ይለኛል። በጣም መምጣቴ ነው ደስ ያለኝ ዛሬ መጠራቴ። የስማቸው መምጣት ለኛ ደስ ስላለን እኔ ደግሞ እስከ 3 ሄክታር ወረዳና ግብርኖች ስለሚያግዙ የስማቸው አይቼ አለማለሁ ቃል ገባለሁ። ሙዝን በክላስተር ከሚያለሙ አርሶ አደሮች መካከል አንዱ የሆነው የስማቸው አቦሃይ ባለሙያ ወጣት ዝናቡ የሙዝ ልማቱን ካለፈው አመት በተሻለ መልኩ እያለሙ መሆናቸውን ገልጸዋል። ዝናቡ ባራለው ያው ዝናቡ ከአርባ ምንጭ አካባቢ ነው የመጣሁት። ያው አምናም እንደዚሁ መጣችሁ ጎበኝታችኋል። ያው እንደዚህ ያልነበረ ማምና ደግሞ ስትመጡ አሁን ደግሞ በተሻለ መንገድ ትንሽ ጥሩ ላይ ነን ያለነው። እኔ ይሄንን ሳለማ ለኔ ብቻ አይደለም ማለማው ወይ ለዚህ ለኩልተኛ ለከኔ ጋር ለሚሰራው ብቻ አይደለም ማለማው ለሀገር ነው ማለማው። ለሀገር እኔ ከተጠቀምኩ ሀገር ይጠቀማል፣ ህዝብ ይጠቀማል፣ አካባቢው ይጠቀማል። በዛ በማለት ነው እያለማን ያለነው እና አሁን ይሄንን 5.5 ሄክታር ላይ እያለማን ያለነው። ለቀጣይም ደግሞ እግዚአብሔር ቢፈቅድ ከዚህ ሰፋየ እናረጋለን የሚል ተስፋ አለን። የግብርና ባለሙያዎች አስፈላጊውን ሙያዊ ድጋፍ እንደሚያደርጉላቸው የገለጹት ባለሙያው የነዳጅ እጥረት መኖር ለልማቱ እንቅፋት እንደሆነባቸውና መንግስት ልማቱን አይቶ በፀሐይ የሚሰራ ሶላር ድጋፍ እንዲያደርግላቸው ጠይቀዋል። አንዳንድ የሚያስቸግሩ ነገሮች አሉ። በእርግጥ አሁን ነዳጅ ወደዛ በኩል ያለው ሙዝና አሁን ወደዚህ በኩል ያለው ሙዝ ይለያያል። ያ የተለያየው ምንድነው? ባለፈው ነዳጅ እዚህ ማደያ ጠፍቶ በዛ አቋርጦብን ነበረ። በዛ ምክንያት ትንሽ በጣም እየተቸገርን ያለ ነው። መንግስት እንደውም ይሄንን ልማት እውነት ደስ የሚያሰኘው ከሆነ የሆነ ሶላር ጤና ነገር የሆነ በቃ ሳናቋርጥ ውሃ እንድናጠጣው መንግስት ይሄንን ታሳቢ አድርጎ ቢሰጠን በቃ ይሄን ብቻ ቢተባበረን ብዬ ነው ተስፋ ማደርገው ሐሳብ የምሰጠው ማለት ነው። ከዚህ በዘለለ ደግሞ እኔ እንደውም ለዚህ ለአብራጅራ ወጣቶች በቃ እንደ አሪያ ሆኜ ወጣቸው ተደራጅተው ቢመጡ አንድ ከመንግስት የሆነ መሬት ቢወስዱ እኔም በሙያዬ እያሳዩአቸው ብናለማ ሰፋ አድርገን ለዓለምተን ከዛ ሀገር በሚመጣው ሙዙን በቃ እንደዚህ ከዚህ ብቻ መውሰድ እንችላለን። የእውነት በጉብኝት ፕሮግራሙ የተገኙት የወረዳው ግብርና ጽሕፈት ቤት ተወካይ ኃላፊ አቶ በቃቢዋ ሲሆን የአርሶ አደሮች የጉብኝት ፕሮግራም ዋና ዓላማ አርሶ አደሮቹ ያዩትን የሙዝ ልማት ወደ ራሳቸው በመውሰድ እንዲያለሙ ለማድረግ መሆኑን ገልጸዋል።
ሙዝ ክላስተር የጉብኝት ፕሮግራሙ ዋናው ዓላማ አርሶ አደሮች ከዚህ ተሞክሮ ወስደው ከራሳቸው ማሳ ላይ እንዲያሰፉት ተብሎ የታሰበ ጉብኝት ነው። እንግዲህ ይሄ ገበሬ በዓል ሲካሄድ በተደጋጋሚ እንደወረዳ የሰጠ ነው። ይሄን ስንሰጥ የገበሬ በዓል ተደርጎ ተሞክሮን አይቶ እንደወረዳ ወስደው ያስፋፉ በርካታ አርሶ አደሮች አሉ። አጠቃላይ እንደወረዳ በአጭር ጊዜ በቅርብ ጊዜ የጀመርነው ቢሆንም ተግባሩን ወደ 31.5 ሄክታር አካባቢ እንደ ጥቅል እየለማ ሙዝ እያለማን ያለንበት ሁኔታ ነው ያለ። ይሄንንም የሙዝ ልማት በክላስተር የተለያዩ ተግባራትን ለመፈጸም ያመች ዘንድ በክላስተር ለማልማት ሙከራዎች አድርገን እንደ ወረዳ 4 ክላስተሮችን ለይተን ያንን እያስፋፋን ያለንበት ሁኔታ አለ። በዛሬው ቀን የጎበኘ ነው 5.5 ሄክታር በ3 አርሶ አደሮች የሚለማ የሙዝ ክላስተር ነው ማለት ነው። በተቋሙ የሚካሄደው የገበሬዎች በዓል ጉብኝት የአርሶ አደሮችን የመስኖ የማልማት ተነሳሽነት እየጨመረ መምጣቱን አቶ በቃቢል ዋሲሁን ጨምረው ገልጸዋል። እንግዲህ ትልቁ የገበሬ በዓልና ተሞክሮን ልምድ ልውውጥ ማድረጉ ተነሳሽነት እንዲኖራቸው ማድረግም ነው። ከዛ ባሻገር ወስደው ደግሞ በራሳቸው ላይ እንዲተገብሩት ነውና ይህን አካባቢ ይህን የሙዝ ክላስተር ሲያዩት እዚህ ሀገር ያለን አይመስለንም የሚል ሁሉ አስተያየቶች ይሰጣሉና ካዩ በኋላ ወኔ የሚኖራቸውና ለማልማት ተነሳሽነት ይዘው እያለሙ ያሉ በርካታዎችን ፈጥረናል ማለት ነውና ዛሬም ባየነው ከአርሶ አደሩ በወሰድነው አስተያየትም የጎበኙ አርሶ አደሮች በቀጥታ ወስደው እዛ እንደሚያለሙና ልማቱንም በስፋት እንደሚያስቀጥሉ ነው። ዓላማውም ደግሞ ይሄ ነው ማለት ነው የጉብኝቱ ዓላማ። ሌላው በጉብኝት ፕሮግራሙ የተገኙት የወረዳው ምክትል አስተዳዳሪ አቶ አድኖ ደሴ በመስኖ አልሚዎች የሚነሱ ጥያቄዎችን እንደ ወረዳ ለመፍታት ዝግጁ መሆናቸውን ገልጸው ሁሉም አርሶ አደር ከዚህ ተሞክሮ በመውሰድ ማልማት ይጠበቅበታል ብለዋል። አጠቃላይ እንደ ወረዳ መስተዳደር እንደ ግብርና ተቋሙ የሚያስፈልጉ ድጋፎችን ለማገዝ እኛ በጣም ዝግጁ ነን። በሚገርም ሁኔታ እንደዚህ አይነት ነገሮች እኔ አልጠበቅኩኝም ነበር። እንደዚህ አይነት በክላስተር ባለፈው ላይ የአብደራፊ ክላስተር ላይ በሚዲያና አብረን ስትዘግቡት እያየሁ ነበር። አሁን ላይ ግን በተግባር ከዚሁ ተጓሯችን ላይ እንደዚህ ማልማት ከቻል ሁላችንም እዚህ ላይ በወኔና በቁጭት የሚጎሉ ነገሮች አሟልተን መግባት መቻል አለብን። እንደዚህ አይነት ነገሮች ከዚህ በረሃ ቦታ ላይ ምን ይለማል እያልን አጠቃላይ ቅድም ሲቀርብ እንደነበረው ደቡብ ክልል ነው መስኖ የሚመጣው ሙዝ የሚመጣው ያ ባለመድረሱ አጠቃላይ ከ120 ወደ 200 ገብቶ ነበር። አሁን መሀል ላይ የትራንስፖርት የጉዞ ችግሮች መሰረታዊ ችግሮች እያለ እዚህ ላይ ማልማት ከቻልናና በዚህ አግባብ ምርት ማግኘት ከቻልና አርሶ አደሩም በሚፈልገው ዋጋ እየሸጠ አጠቃላይ የኑሮ ውድነትን እየቀነስና መጠቀም ስለምንችል ሁላችንም እኔ በጣም ደስተኛ ነኝ። በዚህ አግባብ ሁሉም ማሳዎች መልማት መቻል አለባቸው የሚል ሐሳብ ነው ያለኝ። እንደ ሀገር ትኩረት ሰጥቶ እየተሰራ ያለ የመስኖ ስራ በመሆኑ መስኖን በዘመናዊ መንገድ በክላስተር በማልማት ለውጥ ለማምጣት ሁሉም ትኩረት ሰጥቶ መስራት አለበት ሲሉ ምክትል አስተዳዳሪው ጨምረው ገልጸዋል። ዋናውና የትኩረት ማዕከል በሀገር ደረጃ ትኩረት ተሰጥቶ ከግብርና ትራንስፎርሜሽን ወደ ኢንዱስትሪ ትራንስፎርሜሽን ተርምር ለማድረግ የበጋ መስኖ ልማት ናቸው። ያው እንደባለፈውም አመት የተጀመሩ ጅማሮች ቢኖሩም አሁን ላይ ግን ትልቅ ትኩረት በሀገር ደረጃ ክቡር ጠቅላይ ሚኒስትሩም በክልላችን ፕሬዝዳንት ሀገራዊ ስልጠናዎች እየተወሰዱ ነው ያሉ። ዋናውና መሰረቱ ለሁሉም ነገሮች ግብርና ነው። ግብርናን ደግሞ ማዘመን ከምግብ ፍጆታ ወደ ኤክስፖርት ማዘመን የምንችለው የክላስተር ስራዎችን ስናዘመን ነው። ክላስተር ዋናውና ይሄ የምታዩት በኩታ ገጠም በ4 ክላስተሮች 31.5 ሄክታር አጠቃላይ በወረዳችን የሙዝ ክላስተሮች እየዘመኑ እንዳሉ እና እየለሙ እንዳሉ ያሳያል። ከዚህ ውስጥ ደግሞ 13.5ቱ በክላስተር የሚለሙ ናቸው። ስለዚህ እነዚህን አርሶ አደሮችና ሌሎችም ከዚህ ተሞክሮ በመውሰድ ጦም የሚያድር መሬቶች የለም። በጉብኝት ፕሮግራሙ የወረዳው ምክትል አስተዳዳሪ አቶ አድኖ ደሴ፣ የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ አቶ ጋሻው ስይም፣ የወረዳና የቀበሌ ግብርና ባለሙያዎች፣ የአብርሃ ከተማና ምድረገነት ከተማ አስተዳደር መስኖ አልሚ አርሶ አደሮችና ተጋባዥ እንግዶች ተሳታፊ ሆነዋል።